ሰላም ቆንጂት፣ ዛሬም እንደሁሌው አንድ ነገር ልንገርሽ። ታውቂያለሽ፣ አንዳንዴ ሜካፕ መጠቀም ወይ ውድ ነገር የሆኑ ልብሶችን መልበስ ቆንጆ ለመሆን ግዴታ መስሎ ይታየናል። እውነታው ግን የራስሽ የሆነ ቁንጅና ያለሽ መሆኑ ነው። ያለሽን ቁንጅና ወይ መልክ ማሻሻል ወይም ማሳመር ብቻ ነው የሚጠበቅብሽ። ትንሽ ያለንን ቁንጅና ጎልቶ እንዲታይ ማድረግ ብቻ። ይህንን ለማድረግ የሚያስችሉሽ 10 ቀላል መንገዶች በየቀኑ ማድረግ የምትችያቸውን እናያለን። አንደኛ፣ ውሃ። አውቃለሁ ስትሰሚው ያን ያክል አስፈላጊ አይመስልሽም። ነገር ግን እመኚኝ፣ አስፈላጊ የሚባለውን ውሃ በቀን መጠጣትሽ ቆዳሽ እንዲለሰልስ፣ ዓይንሽ ንጹህና የሚያበራ እንዲሆን፣ ዓይንሽ ስር የሚጠቁረውንም በማጥፋት ኢቭን ያለሽን ስሜት እንዲነቃቃና ንቁ እንድትሆኚ ያደርጋል። ብዙ ውሃ መጠጣት የሚደብርሽ ወይ አልዋጥ የሚልሽ ከሆነ ውሃው ውስጥ እንደ ሎሚ፣ ኩከምበር ቆራርጠሽ መጨመር ትችያለሽ። ይሄን ለሳምንት ሞክሪውና ለውጡ ታዩዋለሽ። ሁለተኛ፣ እንቅልፍ። ታውቂያለሽ፣ እነዚያ ሞባይል ስክሮል ስታረጊ አምሽተሽ እንቅልፍ ሳትጠግቢ የምትነሺባቸው ቀናቶች የደከመ ሰው መስለሽ ትነቂያለሽ። እንቅልፍ ልክ እንደ ነፃ የቆዳ ማስዋቢያ አድርገሽ ቁጠሪው። በነፃ የምናገኘውን እንቅልፍ ስንጠቀምበት ሰውነታችን በራሱ ይጠግናል። ከዛ ስትነቂ አዲስና ደስተኛ ቆዳ ይኖርሻል። አሁኑኑ ዛሬ ጥሩ እንቅልፍ እንደምተኚ ቃል ግቢልኝ። ሶስተኛ፣ ፀጉር። ፀጉር ዘውድሽና መዋቢያሽ ነው። በእሳትና በኬሚካሎች ፀጉርሽን አታጨናንቂው። የተፈጥሮ የሆኑ የፀጉር ምግቦችን ብቻ ቀቢው። እንደ ኦሊቭ ኦይል፣ ካስቶር እና ኮኮናት ያሉ ቅባቶች ለፀጉር ጠቃሚ ከሚባሉት ውስጥ ናቸው። የፊትሽ ፀጉርሽ ከሸሸ ከዚህ በፊት የሰራው ጠቃሚ ቪዲዮ አለ። ይህንን ስጨርሺ ገብተሽ እዩ። ቀላል የተባሉ የፀጉር ሹሩባዎች እንኳን ፀጉራችን ከመጎዳት ያድናሉ፣ በዛውም ያሳምሩናል። በየቀኑ ፀጉራችን ላይ የምናጠፋውንም ጊዜ ይቀንስሉናል። አራተኛ፣ የቆዳ መንከባከቢያዎችን አታብዢ። ማሬ፣ 10 አይነት ነገር ፊትሽ ላይ መቀባት አይጠቅምሽም። ፊትሽ ታጠቢ፣ ከዛ ማለስለሻ ወይም ሞይስቸራይዘር ተቀቢ። ቀጥሎም ከፀሐይ መከላከያ ወይ ሳንስክሪን መቀባት። ከዚህ በላይ የምትቀቢያቸው ነገሮች ኬሚካሎች ለወደፊቱ ቆዳሽ ላይ ተጽዕኖ ሊኖራቸው ይችላል። ስለዚህ የቆዳ ችግር እንኳን ካለብሽ መታከምን ይመረጣል። ሌላው ደግሞ መቼም ቢሆን ከነ ሜካፕሽ እንዳትተኚ። ይሄ ተከታታይ ለማድረግ የምትጠቀሚያቸውን ፕሮዳክቶችን ማብዛት የለባቸውም። አምስተኛ፣ ውስጥሽ ጥሩ ስሜት እንዲሰማሽ የሚያደርግሽ ነገር ልበሺ። ወቅታዊ ፋሽን እርሺው። አንቺ ስትለብሺው ምን ይሰማሻል ላይ አተኩሪ። ቀለል ያለ ቀሚስ ሊሆን ይችላል፣ ምቹ ቲሸርት ወይም የሀበሻ ቀሚስ። አንቺ ስትለብሺው ውስጥሽ ደስ ካለው ለቅጽበት ይበልጥ ቁንጅናሽ ጎልቶ ይወጣል። ምክንያቱም ቁንጅና ከውስጥ ነውና የሚጀምረው። በዛ ላይ በራስ መተማመንሽ ይጨምራል። ምክንያቱ የተመቸሽን ልብስ ስትለብሺ በራስ መተማመን ደግሞ በራሱ
አንድ ቁንጅና መገለጫ ነውና። ስድስተኛ ፈገግታ። አውቃለሁ የማወራሽ የማይረባ ነገር እንደሚመስል፣ ነገር ግን ፈገግታሽ መልበስ የምትችይው ዋናው ማጌጫሽ ነው። ማንም ሊፕስቲክ ፈገግታን አይቦንሰውም። ምክንያቱም ምንም እንኳን ደክሞሽ ጨንቆሽም ቢሆን ፈገግታ ፊትሽ ያነሳዋል። ከዛም ሰዎች የሚያዩሽ መንገድ ይቀየራል። በእውነቱ ከሆነ የውስጥሽ ስሜትም ፈገግ ስትይ ይቀየራል። ሰባተኛ ምግብ። ሁሌም ፐርፌክት የሆነ ምግብ መመገብ አይጠበቅብሽም። ነገር ግን በተቻለሽ መጠን እንደ ፍሩት እና አትክልቶች የምትበይው ምግብ ጋራ መውሰድ አዘውትሪ። እንደ አቮካዶ፣ ማንጎ፣ ሰላጣና ሽሮም ቢሆን ለሰውነትሽ ጠቃሚ ቪታሚኖች ካላቸው እነዚህ በፊትሽ ላይ፣ ፀጉርሽና ጥፍርሽ ላይ ይታያሉ። ምክንያቱም ደግሞ ከጠየቅሽኝ ሰው የሚበላውን ነው የሚመስለው። በየቀኑ ሰውነትሽ የሚጎዱ ምግቦችን፣ እነዚህ ጃንክ ፉድ ተብለው የሚጠሩት መመገብ፣ ለምሳሌ በዘይት የተጠበሱ ነጭ ነገሮችን ማዘውተር በጤናሽ በፊትሽ ይታያሉ። ስምንተኛው ሚስጥር ከመንገሬ በፊት እስካሁን ሰብስክራይብ ካላደረግሽ ሰብስክራይብ አድርጊ። ይሄ ቪዲዮ ከተመቸሽ ደግሞ ላይክ እና ኮመንት እንዳይረሳ። በሚቀጥለው ደግሞ ምን መስራት እንዳለብኝ ወይ ምን እንድሰራ እንደምትፈልጊ ኮመንት ስር ጻፊልኝ። ስምንተኛ ፖስቸርሽን አስተካኪ። እሺ አሁኑኑ ይህንን ሞክሪው እስኪ። ቀጥ ብለሽ ተቀመጪ፣ ትከሻሽ ወደ ኋላ፣ አገጭሽ ቀና። የተለየ ነገር ተሰማሽ? ፖስቸር በጣም ኃይለኛ ነው። ምንም በቀላል አለባበስ ብትወጪም አሪፍ ፖስቸር፣ አቋቋም፣ አቀማመጥ በራስሽ መተማመን እንዳለሽ እና የምታምር ሴት ያደርግሻል። በነፃ ነው፣ ሞክሪው፣ ደሞም ይሰራል። ዘጠነኛ ሜክአፕ አታብዢ። በስህተት እንዳትረጅኝ፣ ሜክአፕ ፈን ነው፣ ደስ ይላል። ነገር ግን በየቀኑ ሙሉ ፊትሽ መለቅለቅ አያስፈልግሽም። ትንሽ የከንፈር ማለስለሻ፣ ማስካራ፣ ከዛ ሜቢ ብላሽ፣ አለቀ። እያንጸባረቅሽ ነው። እዚህ ጋር ፖይንቱ ሰዎች ቁንጅናሽን እንዲያዩ ነው እንጂ ሜክአፑ እንዲያዩ አይደለም። ምናልባት የሜክአፕ ማስታወቂያ እየሰራሽ ካልሆነ። ስለዚህ አስታውሺ፣ ያለሽን ውበት ማሳመር ነው እንጂ መሸፈን አይደለም የምንፈልገው። አስረኛ በራስ መተማመን። ሁሌም እንደምነግርሽ ምንም ውሃ ብትጠጪ፣ ሜክአፕ ብታረጊ፣ ስኪንኬር ብታረጊ፣ በራስሽ ላይ እምነት ከሌለሽ ሁሉ ነገር አይታይም። ቀና ብለሽ ተራመጂ። አንቺ በቂ እንደሆንሽ እመኚ። እናም መቼም ከሌሎች ሰዎች ኦንላይን ከምታያቸውም ቢሆን ራስሽን አታወዳድሪ። የተፈጥሮ ውበትሽ የሚያንጸባርቀው ጎልቶ የሚታየው ራስሽን ስትቀበዩ ነው። እናም እህቴ እነዚህ 10 መንገዶች ያለሽን ውበት ጎልቶ እንዲወጣ የሚያደርጉ ናቸው። መጨናነቅ የለ፣ ራስሽን መቀየር የለ። ከተመቸሽ ሰብስክራይብ አድርጊ፣ በነፃ ነው። ከነገርኩሽ 10 ነገሮች የትኛው ነው የምታውቂውና
ከዚህ በፊት ታደርጊው የነበረው? ኮመንት ላይ አሳውቂኝ። እናም እንደተለመደው እስከ መጨረሻ ከተከታተልሽ ቢራቢሮ ብለሽ ኮመንት ጻፊልኝ። አመሰግናለሁ።